ሕዝቅኤል ነቢይ በእንቲአኪን ዘይብል ጸርሃ መልካ ውዳሴ ነው፣ የረቡ ነው። ነቢዩ ሕዝቅኤል ስላንቺ እንዲህ ሲል አሰምቶ ተናገረ፣ መልሶ ተናገረ። ጸርሃ አለውን ሪኮተ በምስራቅ በኩል በር ደጃየው ዝህቱ መናሰግትያ ደጆቿ የተቆለፉ የተዘጉ አየው። ይኸውም ማኅተመ ድንግልናዋ ነው። ማርያም ድንግል እንተ ትሰረገዊ ንጽሐ ንጽህናን እንደ ልብስ እንደ ጌጥ የምትለብሽ ድንግል ማርያም ሆይ በዝክረ ስምኪ እትፌሳ ፍስሐ ስምሽን በመጥራት ደስ ይለኛል። መጽሐፍ የሌለ ጽዎ ስምኪ ያነስ ዘወድቀ ማይለት ጽጌ ኃጥአኒ ሬሲ ጻድቀ አለ። አዎ ስምሽን መጥራት የወደቀውን ያነሳል፣ ኃጥኡን ጻድቅ ያደርገዋል እንዳለ በዝክረ ስምኪ እትፌሳ ፍስሐ ስምሽን ጠርቼ ደስ ይለኛል። ከመዘረከበ ምህርካ ብዙሃ ደስታውን በምን ትመስለው ትይኝ እንደሆነ ብዙ ምርኮ እንዳገኘ ሆወትሰ ድንግልየቲ ደግ መጽሐፍ የሆነ እንደሆነ ይተረጉመዋልና ሆወትሰ ድንግልየቲ ያቺ የተቆለፈች ደጅ ያላት እመቤታችን ናት፣ ድንግል ናት። እንተ ወለድኪ ድንግል አንቲ ነው እንጂ ድንግል አንቺ ነሽ። እንተ ወለድኪ አምላከ በድንግልና ክልኤቲ በሁለት ወገን ድንግል ሆነሽ በስጋሽም በነፍስሽም ድንግል ሆነሽ አምላክን የወለድሽ ስለሆንሽ ማርያም ድንግል ማርያም ሳሂለ መዋቲ ድንግል ማርያም አንቺ የሟች ይቅርታው የምታማልጂው በሞተ ጊዜ አንቺ ነሽ። አንድም ከሞት የምታስነሺው ሳሂለ መዋቲ ለሁለት አይደል? አንድም ከሞተ በኋላ ለማስነሳት፣ አንድም ሞቶ የቀረ እንደሆነ በእግዚአብሔር ፊት ለማማለድ። እቀብኒ ግዝቴ አድነኒ ይላል። እሟየ ልሳን መሳቲ ከምታቃጥል ስተትን ከምታመጣ ከልሳን ከምላስ አድኝኝ አለ። ይሄ ገርመኛል። ምን አለ? እስመ እሳቱ ለዓለም ይእቲ ዓለምን የምትለበልበው እሳት እቺ ሰው ምላስ ናት። ከያዕቆብ ወስዶት ነው። ዘጥንተሪያ ሙሴ በደብረ ሲና ያያት እጽ ጳጦስ ምሳሌ ኬኮነት መንገለህቡ ምስጢር በረቀቀ ምስጢር ለአንቺ ምሳሌ ሆነሽ ነበልባል ከሐመልማል ሐመልማል ከነበልባል ተዋሂዶ መለኮት ከትስብእት ትስብእት ከመለኮት ተዋሂዶ ለመኖሩ ምሳሌ ስለሆነ ለዚያ ነው መንገለህቡ ምስጢር አለ። አንቲ ውእቱ መንፈሳዊት ሀገር የተቀደስሽ መንፈሳዊት ሀገር መንግስተ ሰማያት እንጂ ቅሉ አንቺ ነሽ። ኢየሩሳሌም ሰማያት አድባር ብኪ ተፈስሑ ተራሮች ባንቺ ደስ አላቸው። ዋን ፈራጹ አውግር ኮረብቶችም ዘለሉ። ከመሐራጊት ዘይቤ መዝሙር እንደምቦሳ መዘለላቸውን ዳዊት በመዝሙር እንደነገረን ይኸው ምስጢር ነው። አድባር ብኪ ተፈስሑ አለ። አድባር ማን ናቸው? አበይት ነቢያት፣ አውግር ደቂቀ ነቢያት። አድባር አበው፣ አውግር ነቢያት፣ አድባር ሐዋርያት፣ አውግር አርዲት አምጣ፣ አውጋር አበይት ሊቃ፣ አድባር አበይት ሊቃውንት፣ አውግር ንዑሳን ሊቃውንት አምጣ። ተከታያለን። አድባር ካህናት፣ አውግር ዲያቆናት። አይገባንም እንጂ ለዚህ ዘመን ላለን ከመሐራጊ ዘይቤ መዝሙራን ትምክህተ ኩልነ አንቺ አንቲ አለ። የሁላችን መመኪያ የባህሪያችን መመኪያ አንቺ ነሽ። ዘሳርኪ መርገሙን ያጠፋሽ ለአዳም አቡነ ቅናተ ሰይጣን እንተ ሃይመሞ በሰይጣን ቅናት ምክንያት መከራ ፍዳ የመጣበት አዳም አባታችንን ከመርገሙ ያዳንሽው አንቺ ነሽ። ማርያም አበው ማርያም ቀናንሞ አበሞ ቀናንሞ ናን ተረጉመው ስመ መዓዛ ስመ ሽቱ ነው አይደለም እናላችሁ። እመቤቴ አንቺ አበሞ አንቺ ቀናንሞ ማለትም መዓዛሽ እንዲያ የተወደደ ነው ማለት ነው። ቀጥሎ እፎ ፈቀደ ህሊና ያለው ውዳሴኪ ተፍጻሞ አመስግኝሽ ዘልቀው ይመስል ያንቺን ውዳሴ አመስግኝሽ ለመጨረስ እንዴት አይምሮ ያሰበው ወፋለ ዘይክል አቅሙ ችሎታ የሌለኝን የኤፍሬም ቃል ነው እኮ አለ ችሎታዬ አንቺን ምስጋና ጨርሳለሁ ብዬ መሞከሬ እንዴት ነው ነው ኦዝ መንክር ወጥቀጹ አሪህ ነገር ድንቅ ነው አለ። ደራሲ ነው እኔ አይደለሁም። ኦለዝ የሚለው አባቶቻችን የሚለው ቃለ አንክሮ ነው። ኦዝ መንክር ወጥቀጹ ባለና ልደተ ኢየሱስ ክርስቶስ ዘነበለ ዘረው ሰብሳብ ዘር ወንድ ምክንያት ሳይሆነው ከመቤታችን መወለዱ ምን ይረቅ ምን ይደንቅ። ኦለዝ ወዮ ለዚህ አንክሮ ይገባል። ማርያም ድንግል ወለተ እስራኤል ጠባብ የእስራኤል የያዕቆብ ልጅ የተባለች ድንግል ማርያም አንቺ ልባም አስተዋይ ጥበበኛ ለባዊት ነሽ። ጠባብ ባለው በሰማይኒም ቅድመ ይትፈጠር ኪሩብ ገና ኪሩብ ሳይፈጠር በሰማይ ዘእንበለ እምተወልደ እምአብ
ከአንቺ ድህረ ዓለም በድንግልና ያለ አባት የተወለደ ገና ኪሩቤል ሱራፌል ሳይፈጠሩ ከአባቱ ያለ እናት ተወልዷል ይላል። ኦዝ መንክር ነሲያ ጽምገቦ ያስደንቃል። አዳም አባታችንን ማእከለ ነቂ ሆነ ወይም አድርጎ ከጎኑ አጥንት ወስዶ ሔዋንን መስራቱ ያስደንቃል። ከዚያ ይልቅ ግን አለ ከመይፍጥር ኪያኪ ይፍጥር ኪያኪ ይፍጥር ነው እንጂ እንዴት ነው የምትሉት? ኪያኪ ይፍጥር ነው። ኪያኪ ይፍጥር ከመትኩንዮ መዝግቡ በሔዋን አንጻር ለማን ተረጎመው? ለእመቤታችን አንቺ ማደሪያ ልትሆኚው መፍጠሩ ኦለዝ አንክሮ ይገባል። ማርያም ድንግል ባላይትም ተመንድቦ ድንግል እመቤቴ ከመከራ ሰውን የምትታደጊ አንቺ ነሽ። ብፁዕ ለኪ እግዝእትየ ንግሥቴም ይላል አይደል? ዘየአምር የብቦ ከመ እስራኤል ዘተሰሜ ህዝቦ ወገኖቹ እስራኤልን ዳዊት በመዝሙር 88 ምኖራል ብፁዕ ህዝብ ዘየአምር የብቦ ምስጋናን የሚያውቅ ህዝብ ምንድነው አለ? ምስጉን ነው። ለአንቺ መዘመር መመስገን የሚያውቅ ህዝብ ምስጉን ነው እንደ እስራኤል ይላል። መሐለና ዜመን እንጨርሳለን። አንድ ዜማ ግድ ያስፈልገልን። ሰዓቱ ደህና ነው አለ መቼም እየሄደ ነው። እንዴት ይሆናል? ዝናቡም እየመጣ ነው። እንዴት ዋላችሁ? መሐለ እግዚአብሔር ለዳዊት ፍቁሩ አበውኪ ነገሥት ከመ በመንበሩ ይነብሩ ማርያም ሰማይ ለእግዚአብሔር ሀገሩ ነቢያት በእንቲአኪ ሰላመ ነጋሩ ወሐዋርያት ምስሌሆሙ ሀብሩ መሐለ እግዚአብሔር ለዳዊት ፍቁሩ እግዚአብሔር ለወዳጁ ለዳዊት በእውነት ማለ። አበዊኪ ነገሥት ከመ በመንበሩ ይነብሩ አባቶች ነገሥታት በሙሉ በዙፋኑ እንዲኖሩ አለና ማርያም ሰማይ እመቤቴ አንቺን ሰማይ ዳግሚት እንልሻለን። ለእግዚአብሔር ማሂደሩ የእግዚአብሔር ማደሪያ ይሆንሽ። ነቢያት በእንቲአኪ ሰላመ ነገሩ ነቢያት ስላንቺ ፍቅር አንድነት ተናገሩ። አምላክን ትወልዳለች በድንግልና ትወልዳለች አለ ለዓለም መዳን ምክንያት ትሆናለች ብሎ ነቢያት ስላንቺ ሰላመ ነገሩ ፍቅርን ትንቢትን ተናገሩ። ወሐዋርያት ምስሌሆሙ ሀበሩ ነቢያት ትወልዳለች በድንግልና ለዓለም መዳን ምክንያት ትሆናለች ብለው ትንቢት ተናገሩ። ወሐዋርያት ምስሌሆሙ ሀበሩ ሐዋርያት ደግሞ ወለደችው ብለው